አለበት ከዘራን በቅጡ ብታስቀምጠው መቼም ከዚህ የቁም እስር የባሰ የለም እንደ ባህታዊ ሌትና ቀን በዋሻ ታፍኖ መኖር በዚህ ላይ ግልምጫው እንዲያ በክብር ኖሮ በክብር ማለፍ ነጋ ጠባይ ቤት ስራ ልጆቹም የኔ ችግር የገባቸው አይመስሉም ወደ ሀገሬ ተመልሼ ቤተክርስቲያን እየሳምኩ ኖርስ እድርና ባልትናውም የሰፈር ጫጫታውም የሀገር መንደር አድባሩም ይናፍቃል አረግ ሁሉም ባገሩ ነው የልጆቼ ማሳደጉ ባልከፋ ምኑ ታዲያ ለኔ የሚያስብ ጠፋ ወደ ሀገሬ ተመልሼ ማኪያቱ እየጠጣ ከወዳ ዘመድ ጋር በጨዋታ ቀሪ እድሜን ብገፋ አይሻልም የአውሮፕላን ቲኬት ገንዘብ ስኬት ይመጣል አይዛገ ኑሮ ክራይ ከፍሎ ልጅ ጠባቂ ሆኖ በብቸኝነት የአገርና የቤተሰብ ናፍቆት ይሰቃያሉ ቤተሰባዊ ፍቅር እንክብካቤ እና አክብሮት የተነፈጉ ይመስሎታል ለመፍትሄው እኛ ከጎን ሆነን የኢትዮጵያውያን ማህበር የእርሶን ባህልና ቋንቋ ያገናዘበ አዝናኝና ትምህርታዊ ግልጋሎቶችን ከመስጠቱም በላይ ማህበራዊ ውህደትን የሚያጎለብት ስነ ልቦናዊ ምክር ይለግሳል በተጨማሪም መሰረታዊ የሆኑ የመጠለያ የጤና የማህበራዊ ገንዘብ ድጎማ የአረጋውያንና የአካል ጉዳተኞች ልዩ እርዳታ ያገኙ ዘንድ ሁኔታዎችን ያመቻቻል ይምጡ ይጎብኙን ለተጨማሪ መረጃ በስልክ ቁጥር 416 694 1522 ይደውሉልን